Thank you, brother. Thank you. Well, I know. እኔ ሙቲ አልፋዲ የቀድሞ ዋሃቢ ሙስሊም ሲሆን ተወልጄ ያደግኩት በሳውዲ አረቢያ በሚኖር ሙስሊም ቤተሰብ ውስጥ ነበር። ለሃይማኖቴ ያደርኩና እያንዳንዱን የእስልምና አስተምህሮ በእያንዳንዱ የህይወት ገጽታ ላይ ለመተግበር የምጥር ሰውም ነበርኩ። ከልጅነቴ ጀምሮ ከተማርኳቸው ትምህርቶች ሁሉ ይልቅ በልቤ ውስጥ ጠልቆ የገባው አላህን የማያመልኩትን እስልምናን የማይቀበሉትን ክርስቲያኖችንና አይሁዶችን የመሳሰሉትን ወገኖች በሙሉ መጥላትና ማንቋሸሽ ነበር። ሰላም የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት በሳውዲ አረቢያ ይኖር የነበረ አንድ ሙስሊም ሰው ወደ ክርስትና የመጣበትን ህይወትና ስለ ክርስቶስ የሰጠውን ምስክርነትን በተመለከተ አስገራሚ ዝግጅት ይዤላችሁ ቀርቤያለሁ። እንደተለመደው ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። That Jesus is the Son. Yet apparently the true God is telling me, and 2 months later, I accepted Christ as Lord and Savior. That was in November. Glory to God. Amen. በ1980ዎቹ ውስጥ ከኦሳማ ቢንላደን ጎን ለመሰለፍ የሶቪየት ህብረትን ለመዋጋት ከሚጓዙት ወጣቶች ጋር በመሄድ ለአላህ ስም ለመሞት ዝግጁ ሆኜ ነበር። በአላህ ስም የሚሞቱትን ሙስሊሞች የሚጠብቃቸው ሽልማት እጅግ ከፍ ያለ እንደሆነ አምን ስለነበር ወላጅ እናቴ በብዙ ልመና ባታስቀረኝ ኖሮ ለመሄድ ዝግጁ ነበርኩኝ። በአላህ መንገድ ለመጋደል በመምረጥ የሞቱት ሙስሊሞች ኃጢአታቸው ሁሉ ተሰርዞላቸው በቀጥታ ወደ ገነት እንደሚገቡና ሌሎች ከሚቀበሉት በእጅጉ የላቀ ሽልማት እንደሚቀበሉ አምን ነበር። ሆኖም እድሜ ጨምሮ አስራዎቹን ወደ ማገባደጃ አካባቢ ስደርስ የቁርአንን ንግግር የበለጠ እየተረዳው መጣው። አማኝ ያልሆኑትን በተለይም ክርስቲያንና አይሁዶችን በተመለከተ የማነባቸው የቁርአን ክፍሎች ምንም ረፍት ሊሰጡኝ አልቻሉም ነበር። የጥላቻ መልእክቶቹን ካለመውደዴም በላይ ልረዳቸውና ልገነዘባቸውም አልቻልኩም ነበር። ፈጣሪ ፍጥረታቱ ስላልተቀበሉትና በእሱ ስላላመኑት ብቻ ዝም ብሎ ይጥላቸዋል የሚለው ሐሳብ ሊዋጥልኝ አልቻለም ነበር። የፈጣሪ ደግነትና ፍቅር ከዚያ የላቀ መሆኑን እንደሚገባ ማሰብ ጀመርኩኝ። ነገር ግን እንዲህ ያለውን እምነቴን ለሌሎች ሰዎች መንገር ብዙ ችግሮች ውስጥ እንድገባ የሚያደርግና በደህንነቴ ላይ አደጋ የሚደቅን በመሆኑ አላህን መጠራጠርና እርሱን መካድ እንዲሁም እስልምናን መልቀቅ በሞት ስለሚያስቀጣ ለማንም ሳልናገር ጥያቄንና ጥርጥሬን በውስጤ ይዤ ቆይቻለሁ። በሳውዲ አረቢያ ውስጥ የኮሌጅ ትምህርቴን ካጠናቀቅኩኝ በኋላ ወደ ምዕራቡ አገራት በመሄድ የመማር ሐሳብ ነበረኝ። ነገር ግን ይህ ጉዳይ አጣብቂ ውስጥ እንድገባ አደረገኝ። እዚህ አጣብቂኝ ውስጥ እንድገባ ያደረገኝ እስልምና ሙስሊሞች ክርስቲያኖችና አይሁዶችን ወዳጅ አድርገው እንዳይዙ መከልከሉና ሙስሊሞች ደግሞ ምዕራባውያንን ክርስቲያኖችና አይሁዶች እንደሆኑ ማሰባቸው ነበር። ሙስሊሞች የሚያምኑት ልክ እነርሱ እስልምናን በውርስ ከወላጆቻቸው እንዳገኙት ሁሉ ምዕራባውያንም ደግሞ ክርስትናን በዚያው መንገድ ማግኘታቸው ነው። ወደ ምዕራቡ ዓለም የሄድኩኝ በሆንም ከክርስቲያኖች ጋር ተግባቦት በመፍጠሬ ሳቢያ በቁርአን ላይ እንደተመለከተው ከመልካም ስራ እንዳልጎድል የሚል ከፍተኛ ፍርሃት አደረብኝ። ነገር ግን የተሻለውን ዕውቀት ለመቅሰም ወደ ምዕራቡ ዓለም በመጓዝ ከዩኒቨርሲቲዎቻቸው መካከል በአንዱ ውስጥ መማር እንደነበረብኝ አውቅ ነበር። የገባሁበት የትምህርት ተቋም ክርስቲያናዊ ተቋም መሆኑን አላውቅምም ነበር። ያንን ባውቅ ኖሮ በምንም ተአምር ከእነርሱ ጋር አልቀላቀልም ነበር። ነገር ግን ተመዘገብኩኝ። ያ ውሳኔ ማንነቴን የቀየረና የህይወቴን አቅጣጫ ሙሉ በሙሉ የለወጠ ውሳኔ ሆነ። ለዚያ መርሃ ግብር ከተመዘገብኩኝ ከሁለት ሳምንት በኋላ የሆኑ ወጣት ቤተሰቦች ወደ እኔ በመምጣት በሚያስፈልገኝ ነገር ሁሉ ሊረዱኝ የተመደቡት እነርሱ መሆናቸውን አሳወቁኝ። ለሚቀጥሉት 7 ወራት እኒያ ቤተሰብ ከዚያ ቀደም አስቤ በማላውቀው የፍቅር መጠን ወደዱኝ። እንደዚህ ያለ ፍቅር አግኝቼ አላውቅም ነበር። በሙስሊም ወገኖችም ዘንድ አላየሁምም ነበር። በዙሪያቸው ካሉት ሁሉ ለየት የሚያደርጋቸው የሰላም የደስታና የመረጋጋት ድባብ ነበራቸው። እነዚህ ሰዎች ሙስሊም
ሙስሊም ሳይሆኑ እጅግ የተለየ ሰላምና ደስታ እንዴት ሊኖራቸው ቻለ የሚል ጥያቄ በተደጋጋሚ በውስጤ ይመላለስ ነበር። በፍጹም ክርስቲያን ሊሆን አይችሉም ብዬም ወሰንኩኝ። በዚያው ዓመት ማገባደጃ አካባቢ ቤተሰቡ የምስጋና ጊዜ ስለነበራቸው በቤታቸው ራት ጋበዙኝ። ክርስቲያኖች መሆናቸውን እያወቅኩት በዚያን ዕለት ነበር። ምክንያቱም ሲጸልዩ ጸሎታቸውን አዳምጬ ነበርና ያንን ባወቅኩበት ቅጽበት ድንጋጤ አደረብኝ። ክርስቲያኖች በሃይማኖቴ ከተነገረኝ በተጻራሪ እንደዚያ የፍቅር ሰዎች ይሆናሉ ብዬ አስቤም ገምቼም አላውቅም ነበር። እኒያ ቤተሰብ የወንጌልን መልእክት በአንደበታቸው አልነገሩኝም፣ አልሰበኩኝም። ነገር ግን ክርስቶስን በምግባራቸው በኑሯቸውና በሕይወታቸው ገልጠው አሳዩኝ። በዚያች ዕለት ስለ እምነቴና ስለመከተለው ትምህርት ትልቅ ጥርጣሬ አድሮብኝ ከቤታቸው ወጣው። በአንድ ሰው ሕይወት ውስጥ እንዲህ ያለውን ታላቅ ለውጥን የሚያመጣውን የክርስቶስን ትምህርት ለማወቅ ክርስትናን ማጥናት እንዳለብኝም ቁርጥ ውሳኔ ላይ ደረስኩኝ። እንዲህ አይነቱን የሚታይ ሰላምና ፍስሐ ከዚያ ቀደም አይቼውና አስቤውም የማላውቀውን ከውስጣቸው የሚፈልቀውን አንጸባራቂ ብርሃን ለማወቅና ለመመልከትም ችያለሁ። ከ6 ዓመታት በኋላ ከኮሌጅ ተመርቄ ስወጣ በአካባቢው የሚገኝ የሥራ ተቋራጭ ውስጥ ተቀጥሬ መስራት ጀመርኩኝ። እዚያም እውነተኛ የክርስትና ሕይወት የሚኖር አንድ ግሩም ክርስቲያን አገኘሁኝ። በእምነቱ በኑሮውና በደስታው በሰላሙና ከውስጡ በሚወጣው ብርሃን በእጅጉ ተደመምኩበት። በዙሪያው ከሚገኙት ሰዎች ሁሉ ለየት ያለ ሰው ነበር። ለክርስቶስ ልደት ራት በቤቱ በጋበዘኝ ዕለት ባለቤቱና ልጆቹም ጭምር ልክ እንደ እርሱ ሰላማዊ ደስታና ፍቅር እየሞላባቸው እንደሆኑ ተገነዘብኩኝ። የመጀመሪያው ዘር በልቤ ውስጥ እንዲዘራ እያደረጉ ቤተሰብ ነበሩ። ጉጉቴ ስለበረታ በዙሪያው ከሚገኙት ሰዎች ለምን ለየት ሊል እንደቻለ ጥያቄ አቀረብኩለት። ከዚያም የሕይወት ምስክርነቱን በከፊል ካወጋኝ በኋላ ዳግመኛ የተወለደ ክርስቲያን መሆኑን አመለከተኝ። በወቅቱ ግን ትርጉሙ እምብዛም አልገባኝም ነበር። ክርስቶስን አዳኝና አምላኩ ጌታ አድርጎ በመቀበሉ ምክንያት በክርስቶስ ፍቅርና ምሕረት እንደዳነ ከንግግሩና ከትምህርቱ አስረዳኝ። በሕይወቱ ላይ እያየሁት የነበርኩት መልካም ፍሬ የእግዚአብሔር መንፈስ ሥራ ውጤት መሆኑን አመለከተኝ። ወንጌልን በቀጥታ ባይነግረኝም ኢየሱስ ክርስቶስ የሰላሙና የፍቅሩ ምንጭ መሆኑን ግልጽ ነበር። የሰዎችን ሕይወት እንዲህ የመቀየር አቅም ያለው የክርስቶስ ፍቅር ልቤ ውስጥ ገባ። የነቢያት መደምደሚያና የአላህ ተወዳጅ እንደሆነ ከማምነው ከኔ ነቢይ በእጅጉ የላቀ ኃይል ነበረው። ለሃይማኖቴ ያደርኩ ሰው በሆንም ከነዚህ ሰዎች ጋር የሚነጻጸር ሰላም ግን አልነበረኝም። በራሴ ማፈርና መሸማቀቅ ጀመርኩኝ። በውስጤ የሚገኘውን ጥፋት የሚያሳዩኝ መስታወትም ሆነው ይታዩኝም ጀመር። ከዚያን ጊዜ ጀምሮ ጌታ በብዙ የሕይወት ፈተናዎች ውስጥ እንዳልፍ አደረገኝ። ከነዚህ ፈተናዎች ምክንያት የበለጠ እርሱን የማወቅ ፍላጎትና ጉጉት አደረብኝ። ምክንያቱም እኔ የማመልከው አምላክ የትም ሊገኝ እንደማይችል እንዲህ ያለ ፍቅር፣ ምሕረትና ርኅራኄ እንደሌለውም ነበር እየተረዳሁት። መጀመሪያ ላይ ወደ ቤተ ክርስቲያን ለመሄድ ወሰንኩኝ። ይህ ድርጊቴ የእስልምና እምነት ያስተማረኝን በሙሉ የሚጻረር ነው። ሙስሊሞች ወደ ቤተ ክርስቲያን መሄድ አይፈቀድላቸውም። ምክንያቱም እንዲያ ማድረግ ገነትን ሊያሳጣ የሚችል ከባድ ጥፋት ነውና። ለ6 ወራት ያክል በቤተ ክርስቲያን የዮሐንስ ወንጌልን ትምህርት ካጠናሁ በኋላ ክርስቶስ ማን እንደሆነ ተረዳው። ቀስ በቀስም አምላክነቱ እየተገለጠልኝ መጣ። የደህንነትም መልእክትና የሕይወትም ትምህርት እየገባኝ እየተረዳሁ መጣሁኝ። ምን ያክል ደካማ ሰው እንደሆንኩና ደህንነት ምን ያክል እንደሚያስፈልገኝም ተረድቻለሁ። በመጨረሻም ጥርጣሬ ሁሉ ተወግዶልኝ ክርስቶስን አምኜ የሕይወቴ ጌታ አድርጌ በመቀበል ከእርሱ ጋር በፍቅርና በምሕረት መኖርና መጓዝ ይዣለሁኝ። የክርስቶስና የክርስትና ተቃዋሚ ከመሆን ዳግም
ዳግም ልደትን ያገኘ ክርስቲያን ሆኜ ጌታ ኢየሱስ ክርስቶስን አዳኜና አምላኬ ጌታዬና ፈጣሪ አድርጌ በማመን ከማገልገል ወደ ኋላ የማይል ቆራጥና ጽኑ ክርስቲያን ሆኛለሁኝ። ክርስትናን በተቀበልኩበት ጥቂት ወራት ውስጥ ውድ ከሆነው ከጌታዬ ጋር የግል ህብረትና አንድነትን በማድረግ ምን እንደሚመስል ክርስትናን ማወቅና የክርስትናን ሕይወት ማጣጣም ይዣለሁኝ። በሕይወቴ ውስጥ እርሱን ለማወቅ ሙሉ በሙሉ በእርሱ ላይ ተደገፍኩኝ። በዚህ ጊዜም ሀልዎቱንና በሕይወቴ ውስጥ ያደረገውን መልካም ሥራ መካድ በማልችልበት ሁኔታ አስደናቂ ክብሩን በአስገራሚ መንገዶች በሕይወቴ ውስጥ ገልጦልኛል። ከዚያን ጊዜ ጀምሮ ሙሉ በሙሉ ስለተለወጥኩ ከዚያ ቀደም የነበርኩበትን ሰው አይደለሁም። ትዕቢተኛ፣ በገዛ ጽድቄ የሚመካና ኩራተኛ ሰው መሆኔ ቀርቷል። በዙሪያዬ የሚገኙ ሰዎች በግልጽ ማየት እስኪችሉ ድረስ ልቤ መልካም በሆነ ልብ ተለውጦ አዲስ ፍጥረት፣ አዲስ አማኝ፣ አዲስ ክርስቲያን ሆኛለሁኝ። ነገሩ ሁሉ መጽሐፍ ቅዱስ ወደ እግዚአብሔር በመምጣት የእርሱን ጌትነት ስለተቀበሉ ሰዎች እንደሚናገረው እውነትንና የጽድቅን ሕይወት በመናገር በመመስከር ባለሁበት አገር ክርስትናን በይፋ ልቀበል ችያለሁኝ። የወንጌል መልእክት ክርስቶስን ስፈልግ በነበርኩባቸው ዘመናት እንዳልተነገረኝና ወደ ክርስቶስ እስከመጣሁበት ጊዜ ድረስ ሙሉ በሙሉ አለመስማቴን ቀደም ሲል መግለጼን አስታውሳለሁ። ክርስቶስን የወደድኩበት ፍቅር የዚያን ያክል ጥልቅ ነበር። ሕይወቴ የተለወጠው ሁለት ቤተሰቦች በጌታ በታዘዙት መሰረት ፍቅርና ርኅራኄን፣ ውዴታን ስላሳዩኝ ነበር። ከዚህ በኋላ ክርስትናን ከተቀበልኩኝ ኢየሱስ ክርስቶስን አምላክና ጌታ አድርጌ ከተቀበልኩ በኋላ በዚህ በመታዩኝ ገጽታና አለባበስ ይህ የሳውዲ አረቢያና በአረቡ ዓለም የባህል ልብስ የሆነውን ጥምጣምና ጀለብያ በማድረግ ይህን ምስክርነትና የእውነት ቃል በመናገር ላይ እገኛለሁ። ለእኔ ብርሃንነቱን የገለጠ ከጨለማ ወደ ብርሃን የመለሰኝ ኢየሱስ ክርስቶስ በሳውዲ አረቢያ ላሉ ሙስሊሞችና ለዚያች ሀገር ብርሃኑን ይገልጥላቸውም ዘንድ የዕለት ዕለት ጸሎቴና ልመናዬ ነው። ሙቲአ አልፋዲ ነኝ፣ የድሮ ሙስሊም፣ የአሁኑ የክርስቶስ ወታደር። Represent his heart. Amen? So thank you. ይቆየን። ይህን አስደናቂና አስደማሚ ምስክርነትን እየሰማችሁ የንጋት ኮከብ ሚዲያ ቤተሰቦች እንዲህ ያሉ መረጃዎች ፈጥነው እንዲደርሷችሁ ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ እንዲደርሷችሁ የደወል ምልክቷን በመጫን ከቻናላችን ጋር አብራችሁ በቤተሰብነት እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።